ሰማይ ይሄ ጠፍቶት መስሏችኋል? ይሄን ስለሚያውቅ ነው መንፈስ ቅዱስን የሚያክል ብርቱ አምላክ ወደ ውስጣችን የመጣው። ምን ያክል ብርቱ ፈተና እንደሆነ የምታውቁት መልአክ አይደለም የተላከው ይሄን እንዲሰራ፣ ይሄን እንዲቀይር ወደ ውስጣችን የመጣው የእግዚአብሔር መንፈስ። ምን ያክል ከባድ ነው! ምን ያክል ከባድ ነው! ፍጥረታውያን በእነሱ መካከል መቀዋወስ ወይም መቃወም የለም። ይሄ ራሱ ክብር ነው። የሚቀዋወም ነገር ውስጣችሁ ካለ ክብር ነው። ምክንያቱም ፍጥረታዊ ሰው ልዘሙት ብሎ ከልካይ የለውም። ልሳደብ ብሎ የሚከለክለው የለም፣ አፉን ይከፍታል። ልማታ ብሎ የሚከለክለው የለውም። እኛ ጋር ግን ላደርገው ስትል በማታውቀው መንገድ በሆነ ሰው ጸሎት በኩል ታልፋለህ። አላደረኩም ግን ፈልገው ነበር እኮ። እመነኝ፣ ድብድቡን እንዳጠላው በራሱ ይሄ ክብር ነው። ክብር በውስጣችን እንዲህ ያሉ ነገሮች መኖራቸው አንዳች የለውጥ ሂደት ውስጥ እንደገባን ምልክት እድል ነው። እግዚአብሔር የተባረከ ይሁን። ይሄ የብዙ ሰው ናፍቆት ቢሆንም ወዳጆቼ ሆይ በጣም የመንፈስ ቅዱስን ስራ በአብዛኛው ስንሰባበከው የምንኖረው እዚህ አካባቢ ላይ ስለሆነ፣ ቅስፈት ላይ ስለሆነ ኦፍ ኮርስ እንደዛ ይቀይራል። እንደ ሞተ ሰው መተን ድንገት ነፍስ ዘርተናል። ሞት ሸተን የነበረው ልክ ኢን ክራይስት ስንሆን መንፈስ ቅዱስ መጥቶ አትሞናል። ድንገት አስቆናል፣ ድንገት ፈውሶናል፣ ድንገት ቀና አድርጎናል። የመንፈስ ቅዱስ ስራ ግን እዚህ ጋር የቀረ ከመሰላችሁ ተሳስታችኋል። በዚህ ምክንያት ሰውን ሁሉ ጊዜ እዚህ ጋር መሰብሰብ ይቻላል፣ እዚህ ጋር ግን ማክረም አትችሉም። ምክንያቱም ይሄ እውነት ቀጥሎ አካሄድን ይፈልጋል። እንኳን መንፈስ ቅዱስ ገብቶብህ አይደለም፣ አረቄ ጠጥታ ራሱ አካሄድን ይቀይራል። ምልልስ አለው አረቄ የለውም እንዴ? እንኳን መንፈስ ቅዱስ አልኮል የጠጣኸው እንትን የሳብከው ምናምን ራሱ ይቀይራል፣ እንኳን መንፈስ ቅዱስ። ስለዚህ ይሄ በውስጣችን የገባው መንፈስ ቅዱስ ድንገትም አድርጎናል፣ ደግሞ በሂደት የልጁን መልክ በቋሚነት እኛ ላይ ይሰራል። ይህን ከመስራቱ በፊት ግን ማወቅ ዛሬ እንድታቁ የሚፈልገውን ነገር ነው እያወራኋችሁ ያለሁት። ቀጥል። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። እሺ። የሥራ ሥጋ ግልጽ ነው። የሥጋ ሥራ ይኸውም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥላቻ፣ ጠብ፣ ቅናት፣ ቁጣ፣ ራስ ወዳድነት። እነዚህ ሁሉ ግን የት ነው ያሉት? እከሌ ላይ ነው አይደለም፣ የሆነ ሰፈር ነው፣ ጉድ ነው፣ ሰው ውስጥ ነው ያሉት። እያንዳንዶቻችን ውስጥ ተጠቅጥቀው ነው ያሉት። ቀጥል። መለያየት፣ አድመኝነት፣ ምቀኝነት፣ ስካር፣ ዘፋኝነት እንዲሁም እነዚህን የመሰለ ነው። አስቀድሜ እንዳልሁ አሁንም አስጠነቅቃችኋለሁ። ለምን ብሎ በአንዲት ሁኔታ የሚኖሩ ሁሉ የእግዚአብሔርን መንግስት አይወርሱም። ይሰማል ወይ? እናንተ የአዲስ አበባ ጴንጤዎች ይሰማል ወይ? ይሰማል። ምክንያቱም ብዙ ጊዜ ይሄ እውነት ነው፣ ሙሉ ነው። ግን ይገርማችኋል፣ ይሄ ገብቶብህ በቅስፈት ድነህ መንፈስ ገብቶብህ ክርስቶስን ለመምሰል መንገድ ከጀመርክ በኋላ ለውጥ ውስጥ ሂደት ውስጥ ገብተህ ወደ መንፈስ ፍሬ በመምጣት ማንቀየር ከሆነ ይገርማችኋል፣ ይሄ ብቻውን ዋስትና አይሆነንም። ምክንያቱም በስጋ ስራዎች ምክንያት የተቀበልነውን በቅስፈት ያገኘነውን ያንን መንግስት የማጣት እድል አለን። ብዙ ሰዎች አንዴ የተወለደውን ብለው ሎጂክ በማቅረብ ስክሪፕቸርን ለማሳነስ ይጥራሉ። እንዲህ ብለው አንዴ ከተወለድክ ከእናት ማህፀን የቱንም ያክል የፈለገ የማይገባ መንገድ ብትሄድ እንኳን ወደ እናት ማህፀን ተመልሰህ አትገባም። ኦልሬዲ ምንድነህ? ልጅ ነህ ይላሉ። እንዲህ ብሎ ነገር የለም። አንተ እኮ ከአብ ዘንድ ወጥተህ የመጣህ ልጅ ሳይሆን ከድቅድቅ ጨለማ የመጣህ ነህ። ኢየሱስ እኮ ለአብ ብቸኛ የባህሪ ልጅ ሲሆን፣ አንተ ግን ከጨለማው ያ ታላቅ ወንድማችን ፈቅዶ ታናሽ ወንድም የተደረግን እንጂ እኛ ከአብ ዘንድ ወጥተን የመጣን አይደለንም። ከድቅድቅ ጨለማ ከሙታን መንደር የመጣነን። ሌላው ደግሞ አንዴ ከዳንክ በኋላ የፈለገ ነገር ብትሰራ መንግስተ ሰማይ ነው የምትገባው ካልክ በየትኛው ጠረንህ ነው የምትገባው?
መጀመሪያ አንደኛ ዮሐንስ መልእክት ምዕራፍ 1 እና ምዕራፍ 3 አንብቡ። ህብረት አለን ብንል ግን በምን ብንመላለስ? ማንን ነው የምናታልለው? ራሳችንን እናታልላል። እንዳውም እንዲህ አይነት ተግባር ያለው ማንን አያውቀውም ይላል? እግዚአብሔርን ራሱ አያውቀውም ይላል። እንግዲያውስ ለካ ይህ የሥጋ ተፈጥሮ መንግስተ ሰማይን የመቀማት ያክል አቅም ካለው በጣም ሲሪየስ ትምህርት ነው ማለት ነው። ይሄ ትምህርት እግረ መንገዴን አንዴ ስለ ዳንክ ዘላለም ድነሃል የሚባል ትምህርት የለም። አንዴ ከዳንክ በኋላ በዳንክበት መንገድ ከሄድክ ኦፍ ኮርስ ደህንነትህን በሂደት ሙሉ ታደርገዋለህ። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ህይወትና ክርስቶስን በመምሰል እንጂ አንዴ ስለመጣው አንዴ መንፈስ ስለገባብኝ የፈለኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ትሆናላችሁ ማለት ነው። ምንም ያክል ብትድኑ በቅስፈት በሂደት ደግሞ መዳናችሁን እየፈጸማችሁ ማትቀጥሉ ከሆነ አንዴ ስለዳነን የሚባል ነገር የለም። መንግስተ ሰማይን የሚያሳጣን አረ ምኑ ልንገራችሁ፣ ብዙ ጉድ አለ። መንግስተ ሰማይን ልብህ እንደሚያሳጣህ ታውቃለህ። ክፋት እንደሚያሳጣህ ታውቃለህ። መንፈስ ቅዱስ መንግስተ ሰማይን ቅንነት በማጣት ምክንያት ምቀኛ በመሆን እንደምታጣው ታውቃለህ። መንግስተ ሰማይን ይቅር ባለማለት ጨካኝና በደለኛ በመሆን መንግስተ ሰማይን እዚህ እንደምታጣ ታውቃለህ። ይሄ ትምህርት የአዲስ ኪዳን ትምህርት ነው። ስለዚህ መንፈሳዊ ዓለማችን ህይወት እንዲማን ያደርጋል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት ነው። ማንን መግዛት? እንደዚህ ያሉትን የሚከለክል ህግ የለም። የክርስቶስ ኢየሱስ የሆኑት ስጋን ከክፉ ምኞቱና መሻቱ ጋር ሰቅለውታል። ሶስት ነገር እዚህ ውስጥ እናገኛለን። አንደኛ መግዛት። እስቲ መግዛት በሉ አንዴ። መግዛት። ሁለተኛ መጎሰም በሉ እስቲ መጎሰም በሉ። ሶስተኛ መስቀል በሉ እስቲ መስቀል። እነዚህ መንፈስ ቅዱስ በውስጣችን እኛም ጭምር እንድንፈጽማቸው አቅምን ሲሰጠን የምንሆናቸው ናቸው። የምንፈጽማቸው የመንፈስ ቅዱስ ተግባራት እንዳለ ሆነው እላያችን ላይ የመጣብን መንፈስ የተቀበልነው ቅባት፣ ቅዱሱ ቅባት፣ የሚለየው ቅባት፣ ያረፈብን ቅባት ወደ አገልግሎት እኛን ከማሰማራቱ በፊት በእርግጥ በዚህ ቅስፈት ምክንያት ጸጋ እንቀበላለን፣ ልሳን እናወራለን፣ ደስታ ውስጥ እንገባለን፣ ኢየሱስ ኢየሱስ እንላለን፣ በዚህ ተነስተን እናገለግላለን። ምክንያቱም አገልግሎት መነሻው ስጦታ እንጂ አፍርተነው በቅተን ሳይሆን ተሰጥቶን ነው። ለዚህ ነው በመጥራቱና በጸጋ ስጦታው እግዚአብሔር የማይጸጸተው ለጋስ መሆኑን እነዚህ በክርስቶስ ስለሆነ ብቻ የዳንቀን አንተ ተመለስ ወደ ጌታ ብለ ሰው ሊመጣ ይችላል። ይሄ መለወጥህን አያሳይም መነካትህን እንጂ። ይህንን ባወራህ ጊዜ እነዚህ ጉዶች በውስጥህ ቁጭ ብለው ነው። አንደኛ አንድ አመፀኛ እምቢ የሚል አልገዛም የሚል ኔቸር በውስጥ አለ። ይህ አልገዛም የሚል ላይክ ላይ እንተከተካል። ልገለጥ ካለ እንዴት አውሬ ነው መሰለህ? እንዴት ፊታችንን ይቀይረዋል መሰላችሁ? እንደ ሌላ ሰው ያደርገናል። ተነካው፣ ተጎዳው፣ ተሰማኝ አለ ቁጭ ብሎ ቸርቹ። ከዛስ እንደ ችግኝ ይሄን አዳም እንድንንከባከበው በጥሩ ባህሪ በሚመስል ራሳቸውን ገንብተው አይነኬ አሉ። ለምን? አንድ ራሱን ማጋለጥ የማይፈልግ። ምክንያቱም መጽሐፍ ሲናገር ሮሜ 8 ቁጥር ምዕራፍ 8 ቁጥር 9 አካባቢ ላይ ስጋም ለእግዚአብሔር ሕግ አይገዛም ይልና መገዛትም ተስኖ በአይኔቸር የመገዛት ተፈጥሮ በውስጣችን የለውም። እምቢ ይላል። እሺ አይልም። ልታንበረከው ብትለ እሺ አይልም። እና ይሄ አመፀኛ ተፈጥሮ በሰው ሁሉ ውስጥ አለ። እመነኝ፣ ምድር የምትመራው ባሮጌው ሰውና በዳቢሎስ ናት። እነዚህ ሁለቱ ዘመዳሞች ሆነው ሰውን
የተለያየ መልክ እየሰጡት በውስጥ ሆነው ይሰራሉ። አመፀኝነት። አንዳንድ ሰው አመፀኛ ነው፣ በስመ አብ አታስረውም፣ እምቢ ይላል። ለምን? ይሄ ተፈጥሮ እድል ባገኘ ቁጥር በውስጣችን ለመቆጣጠር እማትገዛው ከሆነ ምን ያደርጋል? ቴንኪው ልድገምላችሁ። ልትገዛው የተሰጠህን ኔቸር በምን እንደሚገዛ አሳያችኋል። እማትገዛው ከሆነ ይገዛል። ዊን ዊን የለውም። በቃ አንተም እዛው በጠበልህ እኔም እዚህ አይልም። ደፋር ነው። ይቆጣጠርህና ማን አለ ይላል። ሰው አለ እንዴ ይላል። እዚህ ቸርች በሁለቱም ጸጋ ያገለግላሉ። ሰው ከዚህ ከራሱ ጋር ዲል ስለማያደርግ ከሰው ጋር ሲጣላ ይኖራል። ዛሬ እነዚህን ጣቶቻችሁን መድኃኒዓለም እንደዚህ ይመልስላችሁ። ሌላው መጎሰም በደንብ እናያቸዋለን። አይዟችሁ። ይሄ መጎሰም የሚል ምን ማለት መሰለ? ለምሳሌ አንበሳ ካደነ በኋላ ይይዘዋል። ይዞ ያደነው የመጨረሻ ጉልበቱን ስለሚጠቀም አንበሳ የሚያደርገው በመጎሰም ጸጥ ለማድረግ ይጥራል። ካቃተው ያ የተያዘው እንስሳ ይሄን ናሽናል ጂኦግራፊ ማየት ትችላላችሁ፣ ተመልሶ ተነስቶ ሊያመልጠው ይችላል። ስለዚህ አንበሳው ከያዘው በኋላ ከውስጡ ሊወጣ ሲል ይጎስመዋል። መጎሰም ማለት እንደዚህ አይደለም፣ እንደዚህ ቦክስ ነው፣ እንደዚህ መጎሰም ነው። ወጋው እንደዚህ። እግዚአብሔር በዚህ ይባርካችሁ። ብዙ ሰው እንደዚህ ነው የሚለው። ጂም ገብቶ ራሱ እንዲህ አይለማመድም ነው የሚለማመደው። ቦክስ ተለማመድ ይለኛል ጂም የሚያሰራኝ፣ አልለማመድም ቦክስ። ሌላ ትሬኒንግ አለኝ በየጸሎት ሰዓት ላይ እምደበድበው። አሁን ብዙ ሰው የእንደዚህ ሰው ስለሆነ ራሱን አይነካውም፣ አይነካም ሰው። አንድ ጉድ እኮ የምትጎስመው ጉድ ውስጥ አለ እኮ። ፋፍቷል። በጥሩ ንግግር በቀን 8 ያብልተህ አፋፍተኸው ስትመጣም የሚዘምር ግን እንዲህ። አሁን ለመንፈስ ቅዱስ ራሳችሁን ልክ ንስር ለመታደስ ራሱን ለፀሐይ አጋልጦ እንደሚሰጥ ለእግዚአብሔር ቃል ራሳችሁን ዘርግታችሁ ስጡ። በእውነት ልንገራችሁ፣ የጳውሎስ ያንን የሚያክል ሰው ሊሰማ ያልቻለውን የሰማ በሚገርም ጸጋና ቅባት ያገለገለ ጳውሎስ ካገለገልኩ በኋላ ልትጣል ትችላለህ። ምን ካላረከው እንዳልጣል ይሰማሃል ወይ? ሰብከህ የአገልግሎት ዳይሜንሽን መስፋቱ ኢሶኬ፣ ብዙ ሰው መምጣታቸው ኢሶኬ። ይሄ ግን ዋስትና አይደለም። ያገለገልከውን ሕዝብ መልሰህ እንዳትመታው ልትጣል ስለምትችል። አንድ ትርጉም ላይ ልክ ሪንግ ውስጥ እንደገባ ቦክሰኛ ይላል። አሰልጣኞች አሰልጥነው አይዞ ምናምን አፉ ላይ ውሃ አድርገውለት ምናምን አድርጎ ቅርጽ መከላከያን አድርጎ ይገባል። ከዛስ ከኋላ ሆኖ በላው ዳቦ ቤቱን ይላል። አይለ ተቀማጭ እዛ ውስጥ ያለው የተመታያል። ትክ ይው ሳረጋው ይወድቃል። ውሃ አድርገውለት ዳኛው 1 2 ብሎ እስከ 10 ቆጥሮ ካልተነሳ ይቆጣል። እንደምንም ተነስቶ ያቆመ በኋላ እንደገና ደህና ሲነረት ደጅ ያሉት መጮህ ያቆማሉ። ባላው ፊቱን ሆዱን ይል የነበረው ሰውዬ ሳይሞት ቢተርፍ ይሻላል ብለው ምን ይጥላሉ? ፎጣ ይጥላሉ። ያ ኖክአውት ወጣ ይባላል። ጳውሎስ ያለው ኖክአውት እንዳልወጣ ፎጣ እንዳይጣልልኝ አለ። ንፋስን እንደሚጎስም ምን ማለት ነው? አንድ ቦክሰኛ የሚሰለጥነው ፊትን ነው እንጂ ንፋስን አይሰለጥንም። ልክ ነው፣ እመኑኝ። ፊቱን ከሳተው ግን ማንን ነው የሚመታው? ንፋስ እየመታ ጉልበት እንዳልጨርስ
ያለ ሐሳብ እንደሚሮጡ አይደለሁም፣ ነፋስንም እንደሚጎስም እንዲሁ አልጋደልም። ግን ከሰበኩ በኋላ የተጣልኩ ከሰክሰስ በኋላ እንዳልወድቅ። ዋው! አቤት አቤት! ነምትቺ ገርቴ ተብሎልኝ አየው ማለት ነው በግሪክ። ምን አይነት ጸጋ ነው በላዩ ላይ የተገለጠው! ማን አለ? እኛው እኮ ነው ያለነው እዚህ ጉባኤ። ልክ ስትል አላወቅም። ሸክላ ላይ መሆንህን ረስተው ነው። ድንገት ብትወድቅ መሰንጠቅ ሳይሆን ትደቃል። ሰው ይረሳል። ከንትን በኋላ በስመ አብ it was amazing ምን አይነት ፕሮግራም ትባላል አንተ። እኛ ደግሞ አለ ሰዓት ነው የሚያፍነን። እነ ጳውሎስስ እዛ ሄደው መተው በእስያ ዞሮ በማይነር ኤዥያ አጥቢያ ተክለው ስንት ነገር አድርገው እንዳልጣላሉ። አንተ መጀመሪያውኑ ተነሳ። ስማ፣ መማር ያለባችሁ በቤተ ክርስቲያን ውስጥ በየትኛውም ጸጋ የምታገለግሉ ለዚህ ነው። ትምህርት ህይወታችሁን ይቀይራል። ጎበዝ ናችሁ። በተለያየ ጸጋ የምታገለግሉ አርፋችሁ ቁጭ ብላችሁ የምትማሩ ሰዎች እድል አገኙ። እስቲ አትወፍሩ። መድረክ ላይ ብዙ አዳም ይምታታብናልኛ ጸጋና ለውጥ ይምታ። በጣም ደግሞ እንደዚህ ዘመን የኢትዮጵያ ጴንጤ ድብልቅልቅ ያለበት ግራ ከብት ብሎት አረግራ ገብቶ አይደለም አንተ ውስጥ ነው ግራ የተጋባ የተምታታ ነገር ያለው እንጂ ምንም መጽሐፉ። ስለዚህ በዚህ ሰውነት እስካለህ በዚህ ምድር ላይ እስከኖርክ የሚጎሰም ስብዕና ነው ያለክ። በእያንዳንዱ ቀን እምትለው እንጂ ከዚህ ወደ መላእክነት ያደገ እኛ መሃል የለም። በዚህ ሰውነት እስካለህም አይቀየርም። ይሄ የአዲስ ኪዳን ትምህርት ነው። ሶስተኛው እዚሁ ጋር ቅድም ሲያነብ የክርስቶስ የሆኑት ስጋን ከክፉ ምኞትና መሻቱ ጋር ምን አረጉት? ቀበሩት ይላል። አዎ በጣም እንምታጣብናል። መሞት መቀበርና መሰቀል ወበለሱ ይሄ መሰቀል ማለት ፍላጎት መከልከል። ስትከለከል ፈልጋል እኮ ወርደ ለመስራት ግን ስለተጠረክ እንዴት ትወርዳል? ባለፈው እንዳልኳችሁ ግን ብዙ ሰው እየወረደ እየወጣ እጁ ሰፍቷል። የተበሳበት ቦታ ብዙ ሰው ከፍተኛ ቀዳዳ ሆኗል። መድኃኒዓለም አዲስ ቦታ ይብሳችሁ። ለመሰለ የወፈረ አዳም ይዘህ ጥሩ ጴንጤ ለመሆን ያ ከመሆን ትላለህ። ራስህ ከመሆን በጣም ነው የምትጭበረበሩት። መጽሐፉ ያውቃቸው ነበርና አይተማመንባቸውም ነበር ይላል። አየህ፣ እኔ ደግሞ ይመስለኛል አይኔ ላይ ስለሆነ የምትቀየሩት እንትና ተቀየረ እላለሁ። የማይተማመንባቸው ያውቃቸው ስለነበር ነው። ብዙ ሰው ራሱን ከሚያውቀው በላይ ጌታ ኢየሱስ ያውቃቸዋል። ለምንድን ነው ቶሎ ብዙ ኃላፊነት ያልሰጣቸው? የማይተማመንባቸው ምንም ሊሆኑ እንደሚችሉ ያውቃል። መንፈስ ቅዱስ ካልወረደ በላያቸው ላይ ይህንን ሂደት ካላመጣ በፍጹም አይታመኑም። ስለዚህ ይጠረጥራቸዋል ነው ባጭሩ። በጣም አበሻነት ይዞኝ ነው ይጠረጥረናል። በጣም አውርጄ ነው ነገርኳችሁ። ስለዚህ በየአንዳንዱ ጉዳይ ለምሳሌ ለዘሙት ስትለው የምታስጥለው ጸልይ አይደለም፣ ሻሽተህ ነው ወደ መስቀል። ኧረ እኔ በጌታ በኢየሱስ ስም እኔማ ብለህ አንተ እንደዚህ ብለህ ኩስትር ብለህ ስዩፍ ፊት ይዘህ ስለ ጸለይክ በጣም ተጭበረበርን እኮ። በዚህ ምክንያት ወጣ ገባ ህይወት ዳንኩ ብለህ ትተህ እንደገና ይመጣብሃል። ትቻለሁ ካሁን በኋላ ይሄንን ኃጢአት አላደርግም ትልና እንደገና ተመልሶ መጣ።
እንደገና ታስተናግደዋለህ። ኧረ እኔ ጌታዬ እኔ ሰው ነኝ እኔ አሁን እኔ ቸርች ቢቀርብኝስ ትላለህ። ደግሞ ዳር ትይዛለህ። በጣም እመነኝ ዳር መያዝ ከጀመርክ ኦልሬዲ ተወግተሃል። በከብት መርፌ ወቅቶሃል። ህብረት ያስጠላሃል። በቃ ቪክቲም ትሆናለህ። ከዛስ የኔ የምትለውን ሶሉሽን ትወስዳለህ። ያንተ መፍትሄ ቢያመጣ ኖሮ መንፈስ ቅዱስ ለምን መጣ? መንፈስ ቅዱስ የመጣው ያንተ መፍትሄ የትም እንደማያደርስ ስለሚያውቅ ነው። እኛ ከጠላ ነው መገላገል ማንችል ምስኪን ነን። ምንኛ ጎስቋላና ምስኪን ነኝ አይልም ሮሜ ምዕራፍ 7 ቁጥር 21 ላይ ማን ያድነኛል? ጮኻችሁ ታውቃላችሁ? ይጮሃል እኮ አራው ምንድነው? ጎረቤት ድረሱልኝ። ምንኛ ጎስቋላና ምስኪን ነኝ። ይሄን ያለው የሆነ ቦታ የማይታወቅ ሰውዬ ቢሆን ጥሩ ነበር። ጨርቁን እንደ መድኃኒት እየወሰዱ የጸለዩበት ድንገት ሲያልፍ እግር ሲረዝም የሚታይበት የነበረ ጳውሎስ ነው የጮሃው። በምንድነው ምንድነው? እና መፍትሄ አልነግራችሁም ዛሬ ስቃያችሁ እንዲቀጥል ለአንድ ሳምንት እንዲጠዘጥዛችሁ ለጥዝጣዜ ተውኳችሁ። እነዚህ ጉዶች ላያችሁ ላይ አለ። ለውጠኝ ይህንን ሁሉ የሚያውቅ እግዚአብሔር እንድንቀይር ራሳችንን የሆነ ነገር ውስጥ ሳይሆን የከተተን ኢምፓወር የሚያደርግ ቅባት። እኔ መግዛት አልችልም፣ ግን ራስን የመግዛት ምን የሚገዛ የተቀበልኩት መንፈስ በውስጤ የነበረውን አመፀኛ ተው ብሎ የመግዛት ማንዴት አለው። መንፈሳዊ የተባልከው ለዚህ ነው። ይህ የተቀበልነው መንፈስ በውስጣችን አንዳች ነገር ሲያሰቃየን ኖ ምኞቱን እንዲፈጽም እንዳትመቻቹለት ተው። አንተ እንዴት ጎበዝ ነው ከራሱ የሚያወራ? ኧረ ተው በሉ እንጂ ራሳችሁ። መቼ ነው ግን ራሳችሁን የምትገስጹት? ሁሌ ሰው ገስጻችሁ ትችላላችሁ። ግን እመኑኝ እዚህ ሂደት ውስጥ የማይገባ ሰው 40 ዓመት የተቀመጠ ግን አንድን ሰው መውደድ የሚያቅተው ልብ ይዞ ቸርች የሚመላለስ የሚያገለግል ሰው ሞልቷል። ምን ችግር አለው? ሚዲያዎቻችንን አታዩም? ለመገለጥ ብለን የከፈትናቸው ሚዲያዎች አጋልጠውን ሳንፈልግ አጋለጡን። ድሮውኑ ሚዲያ ብንደበቅ ይሻለን ነበር።